በራሽያ በነበረን ጊዜ ብዙ ቦታዎችን ለመጎብኘት እድል አግኝተን ነበረን። ከነዛ ውስጥም ይሄ አንዱ ነው። ሞስኮ ሳይሆን ፒተርስበርግ የሚባለው የመጀመሪያ ከተማቸው በጣም ውብና ማራኪ ነበረ። እንግዲህ በየከተማው መሃል ውስጥ የተዘጋጀ የሚያስገርም የተሰራ ሰው ሰራሽ ሐይቅ አለ ማለት ነው። እሱ ላይ ጀልባ ላይ ብዙ ሰው ይዝናናበታል። ብዙ የቱሪስት ጎብኚዎች አሉ እና በጣም ነው በዚህም ስትሄድ ተመሳሳይ ነው። የከተማው ራሱ አሰራር በጣም የሚያስደንቅ ነበረ። እና በዛን ወቅት እንግዲህ ኢትዮጵያን ለውጭው ዓለም ለማስተዋወቅ በነበረበት ጊዜ እንግዲህ ብዙ ነገሮችን ለማየት ችለናልና ፕሮግራም ራሱ ነበረ። ፕሮግራሙ ምንድነው? የተለያየ በሀገሪቱ ውስጥ አለ የተባለ ቦታዎችንና ታሪካዊ የሆኑ ነገሮችን እንጎበኛለን ማለት ነው። ይሄ ደግሞ እንደምትመለከቱት ከተማ ውስጥ ሐይቅ ሰው ሰራሽ ሐይቅ ላይ ጀልባ ላይ ሆነን ነው የተጫወተን የተዝናናን የተጎበኘን ነበርና በጣም ግን ያስገርማል። በእውነት በጣም ትልቅ ከተማ ነች። ትልቅ ሀገር ናት ሩሲያ እና በጣም ደስ በሚል ሁኔታ ነበረ ያሳለፍነው። እንግዲህ ያው እንደምትመለከቱት የሁሉ የኢትዮጵያ አባላት ናቸው። ደስ ብሏቸው የተዝናኑ ማለት ነው። ደስ ይላል በጣም።